አንዲቷ ኮነች ለስራ ጉዳይ በሰው ሀገር ላለ ባለቤቷ በፌስቡክ ቴክስት አደረገችለት አሉ። እንዲህ ስትል እዚያ ብዙ ሰዎች ሊመኙህ እንደሚችሉ ሳስብ ቅናት ያንጨረጨረኛል። እሱ ሲመልስላት እንዲህ አላት፣ አትቅኚ፣ ምክንያቱም እነሱ የሌላቸው አንድ ነገር አለሽ። እሷ ምን ስትል ጠየቀችው? ልቤ አላት። ልቤ አንቺ ነኝ ቆንጆ። የኔ ቆንጆ ቤተሰቦችሽ መልካም ሰሪዎች እንደሆኑ አውቃለሁ። ከደግነታቸው ምርጡም አንቺን ለኔ መስጠታቸው ነው። ብርሃናቸው ነበር። ሲሸኙሽ ምን ያህል ጨልሞባቸው ይሆን? ከነሱ ይበልጥ የሚገርመኝ ጌታዬ ነው። በየትኛው ስራዬ ነው አንቺን ለኔ ያኖርልኝ? ፍቅሬ ሆይ ምን ያህል ጊዜ ወድሻለሁ እንዳልኩሽ አላውቅም። የማውቀው ካልኩሽም ሁሉ በላይ በጣም እንደምወድሽ ብቻ ነው። አበባዬ ብዙ ሰዎችን አውቃለሁ በብር የተዋቡ፣ ብዙ ሰዎችንም አውቃለሁ በወርቅ የተብለጨለጩ፣ አንዳቸውም ግን ከኔ ጫፍ አይደርሱም። ምክንያቱም የኔ ጌጥ አንቺ ነሽ፣ ልብሴም ፈገግታሽ ነው። ከፈገግታሽ የሚደርሳለን ለብሼዋለሁ፣ በርግጥም አምሮብኛል። አበባዬ የተለያየን ቀን አይኔን ጨፍኜ ነበር፣ ከውጭ ይልቅ ውስጤን እንዳይ። ውስጤ አንቺ አለሽ፣ ከውጭ ምን አለኝ? አሁን ድረስም እንደጨፈንኩት ነው። መጨፈኔን ግን ሰው አያውቅም። አንቺ ግን ወቂ፣ ካንቺ ውጪ እንዳላይ አይኔን ጨፍኛለሁ። በገለጥኩትም ጊዜ የማየው ከሀገር ቤት ድረስ ይዤ የመጣሁሽን አንቺኑ ነው። መስሪያ ቤቴ የቀጠረው ውር ነው፣ ከስራዬና አንቺ ውጪ የማላየው ንውር። የኔ ቆንጆ እወድሻለሁ። ክብራትና ክብራን አድማጮቻችን፣ እርግጥ ነው በሐላል የተገናኙ በሐላልም የተጋቡ ጥንዶች ከችግራቸውም ጋር መጫወት፣ ከጉድለታቸውም ጋር ሙሉነት፣ ከመለያየታቸውም ጋር አንድነት አላቸው። በእርግጥ በሰው የተዋቡ ውቦች ናቸውና ይህንን ውበት ለማብዛት የሚፍጨረጨሩን ደጎች እንደሆኑ እናስባለን። ከዚህ ሐሳቤ ጋር እየተፋተግንም ሳለ ከባለፉት ንጋቶቻችን ባንዱ ለምን ያቅማችንን ያህል አንሞክርም ተባባልን። እኔና ኡስታዞቼ የተባባልነውንም በልባችን ይዘን ይበልጥ እንድናብላላውና ዳግም ስንገናኝ እንድናዳብረው ተቀጣጥረንም ተለያየን። በግሌም ከኡስታዝ መሐመድ ዋበላ ጋር ተወያየንበት። ኡስታዝ መሐመድ ዋበላ ካልተሳሳትኩ በትዳር ዙሪያ ወደ 12 መጽሐፍ ያሳተመ፣ የሆነ ጊዜም አዲስ አበባ ላይ ቢሮ ከፍቶ ተፈላላጊዎችን እያገናኘ በሐላል የሚያጋባ ምርጥ ኡስታዝ ነው። እሱ ያለፈባቸውን ውጣ ወረዶች ከተሞክሮም እንዲያጋራኝ ጠየቅኩት። አብሮኝ እንደሚሰራም ቃል ገባልኝ። እንጀምር ባልከው ስራ ዙሪያ በደንብ ተዘጋጅቼበት ቀጥታ ወደ ስራ መግባት እንችላለን። ይህንንና መሰል መነሻዎችን ይዤ መመካከር ጥሩም አይደል? ሐሳባቸውን እንዲሰጡኝ ለፌስቡክ ወዳጆች ያማከርኳቸው። ብዙዎቹ ጥሩ መክረውኛል። በጣም ይገረመኝ ግን እኛ ሐሳቡን አምጥተን ገና እየተመካከርንበት ሐሳቡን ምናልባትም ከኛ ወስደው ትዳር የምትፈልጉ ሰዎች ኑ እናጋባችኋለን የሚል ማስታወቂያ መስማታችን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ትዳር የኢማን ግማሽ እንደሆነ ግልጽ ነው። ስለሆነም እስላማዊ ጋብቻን ማበረታታትና ትዳር ፈላጊዎችን በሐላል መንገድ ለማገናኘት ዝግጅታችንን አጠናቀናል። ይህንን ማስታወቂያም ተከትሎ ብዙ አስተያየቶች ደርሰውናል። ቁጥራችሁን ከአቡበክር ይርጋ ፌስቡክ ግድግዳ ጋር አገኘሁት። ጥንዶችን እናገናኝ በማገናኘት ላይ ምን ሐሳብ አላችሁ ምናምን በሚለው ፖስት ጋር አገኘሁት። ያው አሁን የምናገረው ያን ሐሳብ ስለዛ ሳይሆን ያን ተከትሎ ስለመጣው ነገር ነው ልናገር የፈለኩት። ትላንትና ላይ ፌስቡክ ላይ ማለት ነው አዲስ ነገር አይተናል።
እናንተ ማይታችሁት ሊሆን ይችላል አዲስ ቪዲዮ ማለት ነው ጥንዶችን ማገናኘት ስራ መሰናዷችንን ጨርሰን ወደ ስራ ገብተናልና እስላማዊ ትዳር የምትፈልጉ ወንድም እህቶች በእንደዚህ አይነት ቁጥር ደውላችሁ መመዝገብ ትችላላችሁ ምናምን ነገር የሚል ቪዲዮ ሰምተን ነው ነገሩ ጥሩ ነው ያኒ የምንደግፈው ነገር ነው ግን ይህ ቪዲዮ ከናንተ ነው የመጣው ወይንስ ዝግጅታችሁን ጨርሳችሁ ቪዲዮን የለቀቃችሁት እናንተ ናችሁ ወይንስ ሌላ ሰው ያኒ ማንኛውም ግለሰብ ነው መጀመሪያ ይሄን ሐሳብ ያነሳው አቡበከር ይርጋ መሰለኝ በዲናችን ሬዲዮ ላይ የምናቀው ማለት ነው እኛ ሰዎቹን አናውቃቸውም ማስታወቂያውም የኛ አይደለም የምናውቀው አንድ ነገር ጥንዶችን ማገናኘት በጣም ኃላፊነትን የሚጠይቅ ከባድ ስራ እንደሆነ ነው ለዛም ነው እኛ ብዙ መመካከርና ብዙ ጊዜ መውሰድ ያስፈልጋል በዚህ አጋጣሚ በችግሩ ለዚህ ስራ ውስጥ የገባችሁ ወንድምና እህቶች ተጠንቀቁ ማለት እንወዳለን ምናልባትም እናንተ በደም ሳትመካከሩበትና በደንብ ሳትዘጋጁበት እንቅስቃሴ ጀምራችሁ ከሆነ የብዙ ሰዎችን ቅስም የብዙ ሰዎችን ልብ ተሰብራላችሁ መጠገኑም ቀላል አይደለም እኔ ባለፉት አመታት ስለ ትዳርና ፍቅር በጣም ብዙ አንብቤያለሁ ሰምቻለሁ በመቶ የሚቆጠሩ የጽሁፍና የድምጽ ስራዎችንም በማህበራዊ ሚዲያዎች ላይ ለቅቄያለሁ በዚህ ጉዳይ ላይ የማማከራቸው ኡስታዞችም ነበሩኝ ግና ለስራው አልቸኮልኩም እናንተስ ቸኩላችሁ ይሆን ክብራትና ክብራን አድማጮቻችን በዚህ ርዕስ ላይ ያላችሁን ሐሳብ በዲናችን ሬዲዮ የዋትስአፕ ቁጥር እንድትልኩልን እንጠይቃለን በዚህ አጋጣሚ ሌሎችም ወንድምና እህቶች ድንገት ተነስተው እናጋባቸዋለን ሊሉ ይችላሉ ምን መከረው ነገር ቢኖር ማታቋቸው ከሆነ ጊዜያችሁንም ገንዘባችሁንም እድሜያችሁንም ቅስማችሁንም ተጠንቀቁለት እንላለን ጀዛኩሙላህ ኸይር እንዲህ አይነት ጥሪ ሲቀርብላችሁ እህቶችና ወንድሞች እህቶቻችን ትዳር ከመፈለጋችሁ የተነሳ ለትዳር ከመጓጓታችሁ የተነሳ እያናገራችኋቸው ሊሆን ይችላል እነዚህ ሰዎች የነሱ ማንነት እንዴት አወቃችሁ የሚመጣልሽን ወንድ እነሱ ስላመጡልሽ ብቻ እሺ ብለሽ ተቀበለሽ ምንድነው መተማመኛሽ أن أكتب الأسرار